ሰላም እንዴት ናችሁ? ደህና ናችሁ? ሰላምታችሁ በያላችሁበት ይሁንላችሁ እላለሁ። እኔን ለማታውቁኝ መላኩ እባላለሁ። አብዛኞቻችሁ ታውቁኛላችሁ ብዬ አስባለሁ። በቦዲ ቢልዲንግ ዘርፍ ያላችሁ ሰዎች ማለት ነው። ዛሬ የምናወራው ስለ ባይሴፕስ እና ጡንቻ እንዴት እንገነባለን በሚለው ይሆናል ማለት ነው። ጡንቻ ሁሌም ጡንቻን ስታስቡ ከማይንዳችሁ ጋር ኮንትሮል እያደረጋችሁ ማሰብ ይኖርባችኋል። ማለት ለምሳሌ አሁን ስፖርት ሲጀምሩ ብዙ ነገር ላይሳካላችሁ ይችላል። ብር ማጣት ይሆናል፣ ደግሞ ኖሯችሁም ላሰሩ ትችላላችሁ። ግን በአጠቃላይ ብር ኖሯችሁ ማጣችሁም የምትሰሩ ሰዎች ልትኖሩ ትችላላችሁ ብዬ አስባለሁ። እሱን እንዴት እንደምታስተካክሉ በትንሽ ብር እንዴት ጡንቻ ቢልድ ማድረግ እንችላለን በሚለው ነው ዛሬ የምናወራው። በትንሽ ብር ቢልድ ጡንቻ እንዴት እናደርጋለን የሚለው ለምሳሌ በሰፈራችን የሚገኘው በትንሽ ብር የሚገዛው አይነት ልጠቁማችሁ እችላለሁ። ለምሳሌ ከጥራጥሬ ከባቄላ፣ አኩሪ አተርና ቀይ ቦሎቄን ብትጠቀሙ በትንሽ ብር የምታገኙት ነገር ይሆናል ማለት ነው። በቀጣይ ስለምን ይሰራላችሁ አሳውቁኝ ኮሜንት ላይ። ቴንክ ዩ